ሰላም እስኪ ዛሬ ቆንጆ የጾም ኢንዶሚ በአትክልት አሰራር አብረን እንይ። በመጀመሪያ አትክልታችንን ነው የምናበስለው። ዘይት አግለን ሽንኩርትና ቀይ ሽንኩርት በደንብ እናበስላለን። ሲበስልልን ካሮታችንን ጨምረን ጠበስ እናደርጋለን። በመቀጠል ፎሶሊያን ጨምርና እሱንም እንጠብሳለን። ከጎን ለኢንዶሚናችን መቀቀያ የሚሆን ውሃ ጥደን እስከሚፈላ እንጠብቃለን። ሲፈላ ኢንዶሚናችንን ጨምረን በደንብ እናበስለዋለን። አትክልታችን ከበሰለ ጨውን ጨምርና የአትክልት ወዳችንን እንጨርሳለን። በመቀጠል ኢንዶሚናችንን ወደ አትክልቱ እንጨምርና ከመዋሃዳችን በፊት እንደ አማራጭ ሶያ ሶስ ካለን ሶያ ሶስ አድርገንበት በደንብ እናዋህደዋለን። መጨረሻም የኢንዶሚኑን ቅመም ጨምረን ድጋሚ በደንብ አዋህደን ለምግብ ማቅረብ ሞክሩት። በጣም ደስ ይላል።